እዚህ ጋርም ደግሞ ልክ እንደዛው አባታችን አባ ጳውሊ ማነህ ሲሉት እኔ ሰይጣን ነኝ አለ። ሰው ነው። ለምን ማነህ አሉት? ከለሩ ጥቁር ስለሆነ የእሳት ሰይፍ ይዟል ተሸክሟል። ከዛ ደግሞ ቀንድም ይኖረዋል፣ ጅራትም ይኖረዋል። ወይ ደግሞ መልኩ የሚያስጠላ የሚያስፈራ ሊሆን ይችላል። ብቻ ከሰው ባህሪ ወጣ ያለ ስለሆነ ሊሆን ይችላል። እና ንገረኝ አሉት። እኔ በጣም ስለደነቀኝ ነው። በጣም የገረመኝ በእውነት እንደው የአባቶቻችን በረከት ይደርብን። ሰይጣንም ይላል የምትሻውን ጠይቅ አለው። የምትሻውን ጠይቅ አለው። ሰይጣንም ማንን? አባታችን አባ ጳውሊን። የተያዘ ሰይጣን አይንፈራገጥም፣ አይወራጭም። አጉል መንፈራገጥ ለመላላጥ የሚባል ነገር አለ። እኔ ላይ ያለው መንፈስ እንደዚህ ተርቶብኛል። የዛሬ 13 ዓመት 14 ዓመት ኦሆ ምን ነው ጸባይ ገዛህ ምናምን አልኩት፣ መምህርም ሲሉ ስለምሰማ። ኧረ ተወኝ፣ እኔ አሁን ምን ሊሆን ነው የምንፈራገጠው? ለመላላጥ በቃ ይዘኸኛል። የዛሬ 300 ዓመት ነበርኩኝ ግራዝማች ቀኛዝማች ላይ ምናምን ነገስታት ላይ ምናምን ነበርኩኝ። አሁን አንተ ጋር መጣሁኝ በ20 ብር መቁጠሪያ። ያን ጊዜ መምህር ግርማ ጋር 20 ብር ነበር መቁጠሪያ። በ20 ብር መቁጠሪያ አሬን አበላኸኝ አለኝ። እና ይቅርታ ለተናገርኩት ቃላት ያው ማለት አንቆራጠጥከኝ ማለቱ ነው። እና አይደለ ተዋረድካል። ስለዚህ አዎ ወደኋላ 7 ትውልድ ይቆጥርልኛል። ቤተሰቦቼ ማን እንደሆኑ እንዴት እንደነበሩ ምናምን ይቆጥርልኛል። ታሪክ ይነግረኛል። አንተ ጋር ስመጣ 7ኛ ትውልድ ላይ ተያዝኩኝ። ካንተ እንዳይቀጥል ካንተ ወደኋላ ወደዛ እንዳይሄድ ተያዝኩኝ ይለኛል። ለካ በምክንያት ይዳንኩት። ለካ የመጨረሻው ከኔ በኋላ ወደ ልጆቼም ወደ ማንም እንዳያልፍ በእኛ ቤተሰብ ላይ ቀጥ እንዲል ተፈልጓል ማለት ነው። እና እኔ እንጃ መንፈራገጥ ለመላላጥ ብሎ የተናገረውን መንፈስ እስከምሸኛው ጊዜ ድረስ የሚያወራኝ የነበረው ነገር በጣም የሚገርም ነገር ነው። በትክክል ከልጅነቴ ጀምሮ አደርገው የነበረውን ነገር ለምን እንደገጠመኝ ኢቭን ያስቀየሙኝ ዘመዶቻችን ሁሉ ሳይቀሩ የኛ የገዛ የስጋ ዘመዶቻችን ሁሉ ሳይቀር የት ቦታ ምን እንደሚያደርጉ የት ቦታ ሄደው ምን እንደሚያደርጉ እያንዳንዱ ይነግረኝ ነበር። ከዛ ሸኘኝ፣ በቃ አልፈልግም ብሎ ተስፋ ቆርጦ አልቅሶ በቃ መሄድ እፈልጋለሁ ሲል መምህር ጋር ሄጄ መምህር ሸኙልኝ አልኳቸው። ከዛ ደግሞ እኔ መድረክ ላይ በወጣሁ ቁጥር ሰው ይቀና ነበረ። በወቅቱ መምህር እንዴት ነው ቶሎ የምትይዘው ይሉኛል። እኔ ከመምህር ነው የተማርኩት። ስግደት የሚባለው ነገር በጣም ወሳኝ ነገር ነው። ረጅም ሰዓት መስገድ በጣም ወሳኝ ነው፣ መንፈስን ይይዛል ሲሉ ሰምቻለሁ። ሰይፈ መለኮት ሰይፈ ሥላሴ እንዲሁም ደግሞ መልካ ሩፋኤል፣ እነዚህ ነገር በጣም ወሳኝ ናቸው። ኃጢአቴን ደግሞ መልካ ማን ነው ውዳሴ አምላክን እየጸለይኩኝ አርጋኖን የእመቤታችን ፍቅር እንዲያድርብኝ ብቻ ሁሉንም ያው የማይቀር ነው። ግን በቀን አንድ ጊዜ ነው የማደርሰው፣ አልደጋግመውም። በሳምንት አንዴ ጸሎቱ ይዳረስልኛል ማለት ነው። መልካ መልኩ ምንም። በወቅቱ ደግሞ ጀማሪ ክርስቲያን ከጳጳስ ይበልጣል። እልህን የተወጣሁባቸው አጋንንቶቹ ላይ መከራቸውን ያሳየኋቸው፣ ቅጥቅጥን ያረኳቸው። በቃ ለብቻዬ ማድርበት ክፍል አገኘሁኝ። የሚናገረኝ የለም። በሃይማኖቱ ላይም በመጽሐፍ ቅዱስ ትምህርቱ ላይም ደህና ነበርኩኝ። ያው በደንብ ስለሚገባኝ የበለጠ እያነበብኩኝ ሪፈር እያደረኩ የመምህር ግርማን ቪዲዮ እያየሁ መጽሐፋቸውን እያነበብኩኝ በቃ ማለት አልቻልኩም እስኪል ድረስ ማለት ነው። አትሄዳትም እያልኩት በቃ ይበቃኛል፣ በዚህ ዓመት አንተ ብለህ ነው እንደምትሄደው እያልኩ እና አባቶቻችን ለካ ቀድመው ጽፈውልናል። በል ምን ያለ ሰይጣንም የምትሻውን ጠይቀኝ አለው አባ ጳውሊም ብሎ መለሰለት ይላል። የምትሻውን ጠይቀኝ እንግዲህ ኮንቨርስ እያደረጉ ነው። ኢንተርቪው ነው፣ ይሄ ቃለ ምልልስ ነው። ያ ቃለ ምልልስ እኛ እንድንማርበት ደግሞ ያኔ አባታችን አባ ጳውሊ አውርተውት ብቻ ቀርቶ ቢሆን ኖሮ ወይ ጉድ የእግዚአብሔር ስራ ብለው ወደ ባህታቸው ወይም ደግሞ ወደ በረሃቸው ይመለሱ ነበረ፣ አይጻፍልንም ነበረ። ግን ስንክሳር ታኅሳስ 24 ላይ እንዲጻፍ ተደረገ። ከዛስ ኢንተርቪው አሁንም እየተነበበ ነው። አሁንም ቃለ መጠይቅ እየተደረገ ነው ማለት ነው። ዛሬም ድረስ የሚያደርጉ አባቶች አሉ። ይሄ ኢንተርቪው ስለሚጠቅም ሰይጣንን ኢንተርቪው ማድረግ፣ ሰይጣንን